በዚህ ጨረቃ በዚህ ጨረቃ በተራራይ የወጣይ ጨረቃ ቤቲ እንዴት ዋልሽ እናቴ? ምን ሰላም ዋለል? እጁ ሲዞርብኝ ዋልኩኝ። የዛሬውማ ለየት ያለ ከጠዋት እስከ ማታ ሲያላዝንብኛል። ሲያላዝንብኛልሽ? አዎ ከሱ ጩኸት የውሻ ማላዘን ለዛል። እንደው ምን ነው ቢቀርበት? ኧረ በስመ አብ! እንደው ቤትዬ እስቲ መከሪው። እሺ መክረዋለሁ፣ ይተዋል። አሁን ለማንኛውም የፈለኩሽ እነጋሽዬ ሊመጡ ነው። ቤት መፈለጉን አስቢበት። ያው እነሱ የሚመጡት ለእረፍት ነው። በዚህ ሁኔታም አትዛለቁ። በዚህ ጨረቃ ይሄው በዚህ ሁኔታ ነው የምትዛለቁት። እሺ አስብበታለሁ። የኔ ግቢውን እየበጠበጥክ መድረሻ አልተሰጠኝ ነው አይደል? ጮኩን። ኧረ በፍጹም አንተ ምን ትጮኻለህ? ሰው ታደነቁራለህ እንጂ። ግጥሙን ጽፌ ዜማውን በዚህ መልክ ቀድቼ ካልሰጠኋቸው ለዘፋኞቹ እንዴት ሊደርሳቸው? ጉረኛ የትኛውን ግጥም የትኛውን ዜማ ለየትኛው ዘፋኝ ስትታቅና ነው አፍህን ሞልተህ የምታወራው? እስከ መቼ ነው በዚህ ጉዳይ የምንነጋገረው? እኔና አንቺ ተይ እንጂ። በጻፍኩት ግጥም በጻፍኩት ዜማ ገበያውን ሰብሬ ስገባ ድረስ ለምንድን ነው የማትታገሽ? ለምንድን ነው ዝም ብለሽ ቅስሜን የምትሰብሪ? ይኸውልህ ትሰማኛለህ? የአንተ ቅስም ይሰበር ይሆናል እንጂ ገበያውን መቼም አትሰብረውም። ይልቅ አትልፋ፣ ወደ ድሮ ስራ ብትመለስ ይሻላል። ሁልጊዜ ወደኋላ እንነጋገር። የአሁኑ እንዴት እንደሰለችኝ በምን ቋንቋ ላስረዳ? በማይሆን ምኞት ሁሉንም ነገሬን አበለሻሻው። ምን አይነት ስራ ነው የምሰራው? ባልተፈጠርኩበት ሙያ ባልተጠራሁበት መክሊት ገብቼ የምዘባረቀው ማን ነኝ እኔ? እስቲ ያቸው እነ ይልማ ገብረአብና አበበ መለሰን ስንት ውጣ ውረድ አልፈው አይደል ገበያውን ሰብረው የወጡት? ስብር አድርገው የወጡት ማናቸው ደግሞ እነሱ? አየሽ፣ ይሄ ነው የዚህ ትውልድ ችግር። ይሄ ነው ችግሩ። ይልማ ገብረአብና አበበ መለሰ ማለት ለዚህ ሁሉ ሙዚቀኛ የኋላ ደጀን ሆነው ይሄ ሁሉ ዘፋኝ ተንፈላሶ እንዲኖር ያደረጉ ጀግና ኢትዮጵያውያን ናቸው። ዕውቀታቸውን ሳይሰስቱ ለዚህ ሁሉ ሙዚቀኛ የለገሱ ምርጥ ኢትዮጵያውያን ናቸው ይልማና አበበ ማለት። እነሱንም ማያውቅ ትውልድ ነው ያለው። አየሽ፣ ከአንተ ጋር ሳይግባቡ ተግባብቶ መኖር ይሻላል። እኔም አንድ ቀን እንደነሱ ትልቅ ገጣሚ እንደመሆን አውቃለሁ። ይኸውልህ አሁን የቤቱ አከራዮች ሊመጡ ስለሆነ ድምፅን ቀስ አድርግ። በዚህ አይነት ሁኔታ በፍጹም መኖር አንችልም። ይደክምሻል ብዬ ፍርፍር ሰርቼልሻለሁ። ሂጂና ብይ። ቆንጆ ፍርፍር የልቤ ፍርፍር የልቤን ቡቃያ መተሽ በመዶሻ አደረግሽ ውሻ። ውሻ ስድብ ሆነ። ቆይ አረግሽው ተልካሻ አረግሽው ተልካሻ። አይ ከማድቆ ሄሎ ዳጊ ነኝ ከስቱዲዮ። እዴ አባቴ ሰላም ነው ወይ? እንዴት ነህ? ይገርምሃል፣ ያንተ ሙዚቃ ልክ እንደ መድኃኒት ከምግብ በፊትና ከምግብ በኋላ ሁልጊዜ ነው የምትጠቀመው። እንደውም ከባለቤቴ ጋር ተነጋግረን አንዱን የምግብ ፕሮግራማችን ትተን ያንተ ሙዚቃ ነው እየተመገብኩ ያለሁት። አንተ ሙድ ትይዛለህ እንዴ? ለስራ እኮ ነው የፈለኩት። ሄሎ ዱቄታ እንትን ብሎ አቀናባሪ። ሄሎ ተቋረጠ፣ በእናትህ ተቋረጠ። ራሴ ነው የዘጋሁት። ራስ ሊደውሎ አንድ የጀመርነው ሙዚቃ አለ፣ ስለሱ ሊያወራኝ ነው። ደግሞ ጆንን ልናፈምሳት ነው። ማን ነው ደግሞ ጆን? ወደፊት ታውቀዋለህ። ያበደ ሙዚቃ ሰርቼለታለሁ። አንተ ሰርተህለት እንዴ? ለማንኛውም ነገ ከባድ ሰው ለስራ አገናኛለሁ። በደንብ ተዘጋጅተናል። በጣም ከባድ ሰው ነች። በደንብ ተዘጋጅተናል። በአንተ ጉዳይ ሁል ጊዜ ከባድ ሰዎች ነው የማገኘው። አሹ በቃ ቻው። ራስ ዲ መልሶ ደወለ። ቦታውን ቴክስት አድርግልሃለሁ። እሺ።
ወሲሽ ማሽቃበጥ ትልቅ የዜማና የግጥምና የቅኔ እንዴት አሽቃብጣል። አልተሳሳትኩም። 50 አለቃ ጨዋ ተሳስተሃል። 50 አለ ቋ ቋ እሱ ደግሞ ወዝ ይባላል። ኦሆ ዋው! የሁለታችሁም ስም በጣም አስገራሚ ነው። የዘንድሮ ወላጅ ልጄን እንዴ ላሳድገው ሳይሆን ለልጄ ምን አይነት ስም ላወጣለት ብሎ ነው የሚጨነቀው። የእናንተ ደግሞ በጣም ነው የሚገርመው። በጣም ሰው ልጅ እንዳቅሙ ነው የሚያስበው የሚጨነቀው። አብዛኛው ስሙን ይሰራዋል፣ ጥቂቶቻችን ደግሞ ስማችንን እንሰራለን። 50 አለቃ ጨዋ 50 አለ ቋ ቋ እንዴት ከአይምሮዬ እንደምጠፋ ግራ ገባኝ። ቋ አቦኳት ቋ አይደለች? አንተ መልኳን ብቻ ነው የምታውቃት። ሌላ ባህሪ ያላት ቋ። በነገራችን ላይ ስለ ራሴ ብዙ ማውራትም ማስረዳትም አልወድም፣ ግን ዛሬ መጀመሪያ ቀናችን ስለሆነ የተወሰነ ነገር ልበል። 50 አለቃው የሚለውን ስም ያወጣሁት እኔ ነኝ ለራሴ። 50 ለማለት መሰሉ፣ መሰለች፣ መምሰል ነው። ቋ ማለት ደግሞ አንደኝነትን ታሳያለች። አብዛኛው ሰው ስም እያለው በቅጥያነት ሌላ ስም ይጽፋል። ሁሌም በቅጥያነት መቀመጥ ያለበት ግን ስራችን ነው። 50 አለቃዋ ማነች ሲባል ሰ የተሰኘውን ድንቅ አልበም የሰራችው ይባላል። አየህ፣ ቋ በስራ አንደኛ መሆንን ታመለክታለች። በጣም ነው የሚገርመው። ስለ ቋ ይህን ያህል ግንዛቤ ያልነበረኝም ነበረ። እውነት ቋ ነው ያደረግሽኝ። ከ50 አለቃ ጋር የምታሳልፈው እያንዳንዷ ሰከንድ ምንም አስበህ እንደማታውቅ ነው የሚገባ። ወዝ እባላለሁ። የ50 አለቃ ፕሮዲውሰር ነኝ። 12 ዘመን ተሻጋሪ የሙዚቃ ግጥሞችን እንጽፋለች። እነዚህ በታላቅ እሳቤና ማሰላሰል የተጻፉ ግጥሞችን ዜማ ለመስራት በመታጨትህ በእውነት በጣም እድለኛ ነህ። 50 አለቃ በእያንዳንዱ ስንኝ ትፈላሰፋለች። በአጭሩ ፈላስፋም ነች። የዋጋውን ነገር ምናምን ከኔ ጋር እናወራለን። ከ50 አለቃ ጋር ማውራት ከአንድ ከታወቀ ዩኒቨርሲቲ ተመርቆ እንደመውጣት ነው። ቀጣዩ እንደው እያሳውቃለሁ። ከአሜሪካ ነው የመጣችሁት? በምን አወቅ ከአሜሪካ እንደመጣን? ከአሜሪካ የመጣ ሰው በቃ ወዙ ያስታውቃል አይደል? አይ እሱ እንኳን ፕሌኑ የሚያርፍበትን ሰዓት ስለምናውቅ ነው። እንደዚህ እኮ ነው ቸኩኝ የምልሽ። ትቸኩያለሽ። ለማንኛውም እጅግ ግዙፍ ከሆነችው የዩናይትድ ስቴትስ ታላቅ ምድር እነሆ ወደ ታናሿ ምድር ኢትዮጵያ በሰላም ገብተናል። እንዴ ቀዳሚዋና ታላቋን ሀገር ትንሽ ሲሉ ትንሽ አይከብድም? አይከብድም። ውጭ ያልሄደ ሰው የኑሯቸውን ምቾት የስልጣኔያቸውን ደረጃ ያላየ ሰው ብዙ ማለት ይችላል። ለማንኛውም ግን ይኸውልህ የስልጣኔያቸውን ደረጃ የኑሯቸውን የምቾታቸውን ብታየው እቺ እኔ ታላቅ ናት የምትላት በኢትዮጵያ በጣም ታፍር ነበር። እኔ ወንድም አይ እኔ እንኳን ታናሽነቷን አላውቅም። እናንተ የምትኖሩት በድሮ ታሪክ ነው። ታሪክ ደግሞ ዳቦ ሆኖ አያውቅም፣ በርገር እንጂ። አንድ አለት ፈልፍለው አብያተ ክርስቲያንን ካነጹት የቀደሙ አባቶቻችን ድንቅ ስራ የአሜሪካ የበላይነት ይታያል። ማየት አለብህ፣ አንተ መሄድ አለብህ። ከቻልክ ምን ነው ድምጽ ነች ተዘጋው? አየሩ ነው ይሄው። ወይ ጉድ! አበባ መስላችሁ መጣችሁ አይደል? አይቆረም ከኛ መስሎ ሀገሪቷን ብታያት እንዴት አለች የተባረከች ሀገር መሰለች። ምን ነው ከቤ እንዴ ሀገሪቷን ትተህ ልጆችን ብታመሰግን እንጂ እነሱ እንዳለ ሆኖ ማለት ነው። አሎ ዝናሽ እየመጣው ነው። በሴትዮዋ አላስቀምጣለች። ትንሽ በቃ ብሉ እንጂ። እሺ ማነው ስምሽ? ቤቲ። ቤት እየበላሽ? እሺ እየበላው ነው። አንተ ብጨምር። እሺ ጋሽ
ጋሼ ሰማሽው? አሜሪካ ነገር ይገርምሻል። ይሄ ጋሼ የሚባል ወርድም የለም። ምክንያቱም ሰውየውን ማርጀቱን እየነገርሽው ነው እና ማርጀቱን ስትነግሪው ደግሞ ሊሰጥ የሚችለውን አገልግሎቱን ሊያቆማል። አይደለም በእኔ ዕድሜ 70 ጋሻ ይባላል። ደስ ይላል በጣም በጣም። በነገራችን ላይ ዩ ሉክ ጉድ። አመሰግናለሁ። እዚህ ቤት ከገባችሁ ቆያችሁ? አዎ ትንሽ ቆይተናል። ኦሆይ አነ ምን እንደሚያጉረመርም ወዲህ ነው። አንዳንድ የባህሪ ለውጦች እያስገረሙኝ ነው። ይገርማል ማለት? አይ ማለት ቅድም እዛ ሳሎን ውስጥ በደስታ እንደዛ ፍንድቅድቅድቅ ፍክት ስትይ ግርም ስላለኝ እንዴ። ጭራሽ እየታዘብከኝም ነበር። ሁሉንም ትዬ አንድ የቀረችኝ ነፃነት እሷንም ልትቀማኝ። ስማ፣ ነገር መብላትን ብታቆም ይሻላል። ንገረኝ፣ ምን የተለየ ነገር አየ? እነግርሻለሁ፣ እንዲያውም እነግርሻለሁ። ተይ እንጂ ቤቲ፣ ተይ እንጂ። እስከ ዛሬ ድረስ ያ ሁሉ ሰው ወደ ውጭ ሀገር ልውሰድ ሲልሽ አንድ ነገር ሳትናገሪ ፊትሽን እየከሰከስሽባቸው ኖሮሽ አሁን ከውጭ የመጣ ሰው ስታገኝ ነው እንደዚህ ፍንድቅድቅ ያልሽው? እስቲ ንገሪኝ። ስማ፣ ይኸውልህ ነገር እየመዘዝክ ሰላሜን አትንሳ። እኔ ምንም የተቀየርኩን ነገር የለም። ብቀየርም ደግሞ ንገሪኝ ካልክ ምክንያቱ አንተ ነህ። እሺ በርቹም ያፍሳ ያልከኝ ስምን? እሺ አንተ ጋር በመምጣቴ በጣም ደስተኛ ነኝ። በጣም ፈልጌ ነው ያገኘው። ይህም እኔ ታዋቂው ገጣሚና የዜማ ደራሲ ብለህ በመምጣት ደስተኛ ነኝ። ምን ይሰራል? ልክ እንደ ዲሽታጊና በአጭር ጊዜ ሰው ልብ ውስጥ የሚገባ 3 ሚሊዮን ፊልም ያመጣል። ንቅንቅ የሚያደርግ አብዮት የሚያስነሳ ዘፈን እንዲሰራልኝ የመጣሁት። ትንሽ ቀየር አናደርገውም? ግን እሱ የተሰራ ስራ ስለሆነ አንተ ምን አስደከመ? እኔ ምን አስደከመኝ? እራሱን እንደ ዲሽታጊና አብዮት የሚያስነሳ ዘፈን ከዛ ሰይፉ ላይ ለመቅረብ ካገኘው በርጩሜ አፉሳ እስቲ እንሞክራታለን። እጠራሃለሁ። እሺ ተረስ በጣም ይቅርታ። ለምን በር ዘጋሁብሽ? ኧረ ችግር የለም። ቴንኪው። ምን አሜሪካን ሀገር ቴንኪው ሶሪ በቃ ካፋቸው ስለማይጠፋ እዛ ለምዶብኝ ነው። ወዴት ነው? ወደ ስራ። ስራ ሰራሽ? ምን ለምሰራ? ያው ቁጭ ከማለት ብዬ መስተንግዶ ነው የምሰራው። በጣም ጎበዝ፣ በጣም ጎበዝ። ይኸውልሽ አሜሪካኖቹ
አንዱ ሰው በቀን 3-4 ስራ አለው። ሌላው ቀርቶ አካል ጉዳተኛ የተባለው በቀን ቢያንስ 2 አለው። እዚህ እኛ ጋር ግን ስራ ብለው የሚሉት ምንም ያህለው ጠብደል ጎረምሳ ኃላፊ አግዳሚውን ገንዘብ አንጡ እያለ ይጠይቃል። ይሄ ነው አየሽ፣ የእኛ ሀገር የእድገቷ ጉዳይ ቁልቁል የሆነበት አንዱ መንገድ ይሄ ነው። አሜሪካኖች የስራ ባህላቸው በጣም ደስ ይላል። በጣም በጣም በሂጂንም ሰዓትሽን አልብላብሽ እንደ ሀገራችን ሰው። እሺ መልካም። እሺ ሰላም ወይ። እስቲ ልጅ ቁርስ ብላ በይው። የቱን? ድምፃዊውን። እንዴት አዲስ እንግዳ ድምፃ ይዞ መጡ እንዴ? ምን ትላለች እቺ? የሚያንጎራጉራውን ድምፃዊውን። እሺ ድንቄም ድምፃዊ ጆሮን ግን አድርጎ ሲያደነቁርልክ ይመጣል። ለዚህ ደግሞ ማንጎራት ቤቢዬ እየፈጠጠብሽ ነው። ይሄ የሚያል ሰውዬ ነው ቤቢ የምትይው? ትቀልጃለሽ። እኔ ወንድ ልጅ ገንዘብ ካለው በ90 ቢሆን ወጣት ነው። ሆሆ በነገራችን ላይ በጣም የሚጣፍጥ ማኪያቶ ነው። ወይና ወዲና አሜሪካ የሆነ ቤት የጠጣሁትን ማኪያቶ ነው ያስታውሰኝ። በጣም በጣም አመሰግናለሁ። እኔ አልሰራሁትም፣ ለሰራው አደርሳለሁ። እንዴ ባትሰሪውስ? ዋናው አቀራረብ ነው። በአማርኛ ምን የሚባል ነገር አለ? ከፍትፍቱ ፊቱ የሚባል ነገር አለ። ዋናው አቅራቢ እንዲህ የሚያስወግደው። ቴንክ ዩ። አንቺ ሰውየው $100 ሰጥቶኝ ሄደ። ዶላር? አሁን በሞትኩት ዶላር። ይሄ አንቺ ገብቶለታል ብዬሻለሁ እኮ። ምኑ ነው የሚገባለት? አንቺ ደግሞ ፍቅር ነው የሚገባለት። ምንድን ነው ሆንቃ ገብቶለታል እንዴ? እኔ የምልሽ ማዮኒዝ አለ እንዴ? እንዴት ለፍርፍር ማዮኒዝ? ኧረ የለም። ፍርፍር ያለ ማዮኒዝ አይገፋም። ታችኛው ሱፐርማርኬት ሄጂ እና አምጪልኝ። አይ አሜሪካ ፍርፍር በማዮኒዝ አውቄ ነው እባክህ። ትልቅ ሰው ሲያወራ አዳማጭ አያስፈልግም ብዬ ነው ረቅ አድርጌ ላኳት። ይልቅ ብላ። በጣም ይገርማል። ዘደኛ ነዎት። የኪነ ጥበቡ ነገር እንዴት ሆነልህ? ማለት ድምፃዊነቱ? አይ እኔ ድምፃዊ አይደለሁም፣ የግጥምና የዜማ ደራሲ ነኝ። ዋው! እኔ ደራሲዎችን በጣም ነው የማደንቀው። ለምን አትለኝም? ለምን? ድሮ ኪነት ሰራ ነበር። የዛን ጊዜ ደግሞ በጣም ደራሲዎች እንዴት እንደሚከበሩ አይቻለሁኝ። ከዛን ጊዜ ጀምሮ ደራሲዎችን አከብራለሁ። አሁንም ድረስ ይኸውልህ እያከበርኩ ነው። ኪነት ይሰሩ ነበር ማለት ነው? አዎ ድምፃዊ ነበርኩ። እንደውም ጓደኞቼ ቅጽል ስም አውጥተውልኝ መረዋ ድምጿ ነበር የሚሉኝ። አያደጉ ዘመን። እና ታዲያ እንዴት የሆነ ነጠላ ነገር አልሞከሩም? ቤት በኩል ይሰራል ብለህ ነው? ደራሲዎቹ አንተ ካለቀክላቸው ግጥምና ዜማውን አይለቁልህም ነበር። እንዴት? ምን እንዴት አለው? አብረሃቸው አሸሸ ገዳሜ ካላልክ፣ በየመሸታ ቤቱ አብረህ ካልዞርክ ቤት በኩል ግጥምና ዜማ ይሰጠዋል ብለህ ነው? ከባድ ነው በጣም። አዎ ጾታዊ ትንኮሳው ሲበዛብኝ ሙዚቃውን እርግፍ አድርጌ ትቼ ተጓዳኝ ስራ መስራት ጀመርኩኝ። ቀላል ሰው መስያለሁ። ማለት ሙዚቃ ቤት ምናምን ከፈቱ? ለምን ብዬ መረዋ ድምፅ ልጠቀምበት ብዬ አስለቃሽ ሆንኩ እንጂ። በጣም የሚገርሙ ዘዴኛ ነዎት። ከዘፋኝነት ወደ አልቃሽነት። አዎ በአጭር ጊዜ ኃይለኛ አስለቃሽ ሆንኩልና በየለቅሶ ቤቱ ዘውድዬ 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 ነበር የሚሉኝ። የተዋጣሉት አስለቃሽ ነበሩ ማለት ነው። አይገርምህም? አሎ ኤቨሪባዲ። ጨርስና ትሄዳለህ። ምን ማለት ነው? አሁን እኔ ስገባ ልሄድ ማለት ሌላ ነገር አይመስልብም? የለም አንድ የጀመርኳት ግጥምና ዜማ አለች። እሷን እጄ ልቋጫት።
ይለምድበታል። እሺ እንዴት ነው እባክሽ ከአፍላ ጎረምሳ ጋር ምግብ እስከ መቋደስ የሚያደርስ ወዳጅነት የተጀመረው? ምግብ ብቻዬን አልበላለኝ እና እንብላ አልኩት፣ አብረን በላን። በቃ ይሄ መቀራረብ ነው። እንዴት ከመቼ ጀምሮ? እንዴ አሜሪካን ሀገር እያለ ለብቻሽ አልነበረ እንዴ ፒዛና በርገሩን የምታሻምጂው? ፒዛና በርገርን ከፍርፍር ጋር ማን እንዳደረገው? እንዴ ይለያያሉ? ፒዛና በርገር ቀለል ያለ ነው። ፍርፍር ደግሞ ያለ ረዳት አይገፋም። ከበድ ያለ ነው። አይ ለነገሩ እሱም ብቻ ሳይሆን እኔም ረዳት ያስፈልገኛል እንጂ አይመስልሽም? መቼም አየኋት ተራራው ፀሐዩ ደምቆ በጨረቃ አገሬን ስሹፋት አምራና ሸብርቃ በመስኩ ቡቃያው ስራመድ እያልኩኝ ቋቋቋቋቋ እየመሰለኝ ሳንቃ ተራራው ፀሐዩ ደምቆ በጨረቃ አገሬን ስሹፋት ምነው ቤቲ ድንገት እኮ ብድን ሲል የሆነ የንቅናቄና ሀገራዊ መዝሙር መጣለኝና እሱን ጻፍ ላድርገው ብዬ ነው። ስንቴ ልንገርህ፣ ድንገት ከእንቅልፌ እየቀሰቀስክ አታባነኝ አላልኩም? አይ የንቅናቄ ጽሁፍ እኮ ነው፣ ህዝቡ ስለሚጠማ እዚህ ላይ ላፈሰው ከአይምሮዬ እንዳይጠፋብኝ በማሰብ ነው። ይጥፋ ይጥፋ፣ የኔ እንቅልፍ ከሚጠፋ የአንተ ግጥምና ዜማ አልም ብሎ ይጥፋ። ማላዘን ከፈለግ ውጭ ወጥተህ ለምን አታላዝንም? ይጥፋ፣ የንቅናቄ ጽሁፍ ይጥፋ። ህዝቡስ ከኔ ብዕሬን የሚጠብቀው ህዝብስ ደና እየፈሰሰ የነበረውን የንቅናቄውን ጽሁፍ አጠፋችብኝ። ከኔ ደና እየፈሰሰ ፍሰት ሁሉ እንዴት እንደሚያምር ሺት እሰይ እንኳን አስጠፋ እሰይ። ማፍቀር ብቻ አይደለም ጨርቄን ጥዬ ላብድልሽ ምንም አልቀር። ሴትዮ ፈትቼ እንደማገባሽ ቃል እገባልሻለሁ። እኔም ሰርፕራይዝ ላድርግ። አግዣለሁ በደስታ ታብሌቴ፣ የኔ መድኃኒት፣ ልጅነቴ አንቺ ነሽ። ዋና አባቷ ታብሌት ናት። ተነስ አንተ ተነስ። ቅዘታ ቅሌታም ሌባ ገባ። ማናት እሷ? ታብሌቴ መድኃኒቴ እያልክ የምታቆላምጣት የነበረው አቆላመጥኳት እንዴ? ማነች? ሰይጣን ነች። ጥቁር በጥቁር ለብሳ ወይኔ እንዴት ታስፈራለች። ምን ሰይጣንን ነው እንደዚህ የምታቆላምጠው? ምን ላድርግ? ሰይፏን ይዛ ጥቁር በጥቁር እንደለበሰች እንዲህ ብላ ያስፈራራች አቆላምጠኝ ትለኛለች። ይሄ ነገር ተደጋግሟል። አንተ ሰውዬ ተደጋግሟል እንዴ? እና እየሰማሽ ነው ዝም የምትይኝ? ምን አለበት ብትቀሰቅሽኝ? እንደዚህ ስጨነቅ አንቺን ያስደስትሻል ማለት ነው? ብቀሰቅስ ምን ልታደርግ እንዴ? ቁጭ ብዬ እጠብቃታለሁ። አቤት ክፋት! እንዲህ አይነት ሰው ነሽ? በእናትሽ ይህን ያልተጨነቅ ዝም ይባላል? በቃ አሁን ተራ በተራ እንተኛ። ምን? አዎ አሁን አንቺ ተኝና እኔ ቁጭ ብዬ እጠብቃለሁ። አንቺ ስትነሺ ደግሞ እኔ ተኛለሁ። ሁለታችንም ለምንድን ነው በቅዠት ሰላማዊ እንቅልፍ የምናጣው? ከቤ
ምንድነው መዘባረቀው? በስተርጅና ወልደህ ከብደህ በዚህ እድሜ ሌላ ሴት አፈቀርኩ ስትል ትንሽ አታፍር? ኮሎኔል እኔንም ተረዳኝ። በእውነ አይቀር በህልሜ እየመጣች አስቃየችኝ። ከመጣሁና ካየኋት ቀን ጀምሮ ከሷ ውጭ ሌላ ነገር ማሰብ ተሳነኝ እኮ ነው የምልህ። በቃ አፈቀርኳት፣ ወደድኳት እኮ ነው። ቆይ ዘውዴስ አለች? አይ ትሄዳለች። እሷ የቅርብ ሩቅ የሆነችብኝ ቤቴ ነች እንጂ በሀሳብ እዚህ ልቤ ውስጥ፣ በአካል እዛ መስተንግዶ ለማንም ወሮ በላ ልትታዘዝ እያለች ስትሽቆጠቆጥ ሲከድነልሽ ታጠፋ። እኔ ልሽቆጥቆጥልሽ። እውነቴን ነው ኮሎኔል፣ ንጹህ ፍቅር ነው ያዘኝ። ቆይ ፍቅር እንደያዘ በምን አወቅ? በብዙ ነገር ነው፣ በብዙ ነገር። ዘወትር ባየኋት ቁጥር ሰውነቴ ለሁለት ሲሰነጠቅ ይሰማኛል። ስታልፍ ስታገድም በቀዳዳ ተደብቄ አያትና ከዚህ በፊት ተሰምቶኝ የማያውቀው ደስታ ሰውነትን ሲያጠቀልቀው ይሰማኛል። እንደገና ደፈር ብዬ ላነጋግራት ሄድና አጠገቧ ከደረስኩ በኋላ እንደ ሕፃን ልጅ ምላሴ ሲኮላተፍ ይታወቀኛል። አይ እሱን እንኳን ተው። እኔን የገረመኝ የቤቱን አክባሪ፣ ለሚስቱ ታማኝ፣ ባህል ወጉን ሀገሩን ወዳድ ከቤ የት እንደገባ ነገር አይገባኝ። የት ይግባል? እኔ ለጨነቀኝ ጥያቄ መፍትሄ ታመጣለህ ብዬ ስጠይቅህ የኔ የት መግባት ያስጨንቃል አይደል? አሁን እዛ ያለበት ልቆማል። ኮሎኔል እዛው ድሮ ላይ ነህ። አብዴት አድርግ ራስህ። እንደ ቢራቢሮ የሚለውን ያው ገዘፍ ያለ እንስሳ ሳረገው ቢራቢሮ ከቢራቢሮ ትንሽ ገዘፍ ያለ ዳይናሰር። ልክ እንደ ዳይናሰር ፍቅርሽ አይሎብኝ እሳቱን ተፋብኝ። ልክ እንደ ዳይናሰር ፍቅርሽ አይሎብኝ እሳቱን ተፋብኝ። ልክ እንደ ዳይናሰር ፍቅርሽ አይሎብኝ ሳላስበው ድንገት እሳቱን ተፋብኝ። ተፋብኝ ስድብ ነው፣ አቀረሸብኝ ይሻል። ልክ እንደ ዳይናሰር ሰር የሰር ሚሞሪ ሙድ ሲመጣልህ የሚጠፋው ነገር እኮ ነው የሚያናደኝ። ተቀይረሃል ከቤ። ምን ከለሬ ነው? ቁመቴ ነው? ክብደቴ ነው? የትኛውን ነው የተቀየሩት? እንዲያውም ተዋትም ከረኝ ኮሎኔል፣ ይቅርብኝ። ለምን እንደዚህ አታደርግም? እንዴት? አሜሪካን ሁሉ ነገር ግልጽ ነው ትል የለም? አግኝታት ለምን ግልጹን አትነግራት? ቆይ እስኪ ምን ብዬ ልንገራት? ወደድኩሽ በላታ። እንደዚህ ቀለል አድርጊ አይደለ? ልክ አሁን አንተ እንዳልከው ለእኔ ጠጋ ብዬ ቤቴ ወደድኩሽ ልበላት? በእውነት በቃ ይኸው እኮ ነው። በቃ ሰማኛለሁ። ነገርን ቀለል ካላደረጉት እኮ ረፍት አይገኝ። ቀለል ማድረግ ባለፈው ያልከኝ እንትን ሞክሬልህ ነበረ፣ ግን ዲሽታጊና ስለተሰራ ያስፎግራል። ስለዚህ በጠፋ እንስሳ ሰርቼልሃለሁ። በዳይናሶር ለዳይናሶር መስፈን አሪፍ አይደለ እንዴ? ዲሽታጊና እንዲታው? አዎ እሱም በቃ ታውኩት። እንዴ እኔ ከዲሽታጊና ውጭ አልሰራም አልኳ እንዴ ባለፈው። ምን ነካ እንዴ? እኔ እኮ እሱ ዘፈን ነው የሚያፈምሰኝ ብዬ ነጥቶት። መፈመስ ነው የምትፈልገው? ዝነኛ መሆን ነው የምፈልገው። ንቅንቅ። እሺ እንደዛ ከሆነ በቃ እንደ ዲሽታጊናን ያፈመሰው ህፃን ልጅ ነው። አንተም ሂድና ወልደህና። እየቀለልክ ነው እንዴ? እኔ እኮ የራሴ ግጥምና ዜማ ያለኝ ሰው እኮ ነኝ። ሊስራ ብዬ እኮ ነው የመጣሁት። አለ ትልቅ ግጥም ይዤ እኮ ነው። እስኪ በለው እስኪ እንስማ። አንገትሽ ይቆረጥ ይቆረጥ፣ እጅሽ ይቆረጥ ይቆረጥ፣ አይንሽም ይቆረጥ ይቆረጥ፣ አፍንጫሽ ይቆረጥ ይቆረጥ፣ ሁሉም ነገር ይቆረጥ። አንቺ ብቻ ሰላም፣ አንቺ ብቻ ጤና። ትልቅ ሀገራዊ ስራ እኮ ነው ያለኝ። ህዝብ ውስጥ የሚገባ ዘፈን ነው ይሄ። እሺ አልወደድከው? አንገትሽ ይቆረጥ ብራም። አንገትህን ሳልቆርጠው ይሄን ስቱዲዮ ለቀልኝ ውጣ። እሺ ይኸውልህ አሁን ምንድን ነው የምናደርገው መሰለህ? ጥሩ ደብዳቤ እንጽፋለን። ቀን
ቀንን እየወለደ በመጣ ቁጥር በስተርጅና ዓይኔን አወረው። ኮሎኔል፣ ይህ ነገር በስተርጅና የምትለው ነገር ሹመት ወይ የትምህርት ደረጃ መሰለህ እንዴ? እባክህ ለዘመኑ ወጣቶች የማይሆን ማውጣው። ለምን ይወጣል? በመቁረቢያ ሰዓት አይደለም እንዴ ከአንዲት ትንሽ የህፃን ልጅ ጋር ፍቅር ያዘኝ ብለህ መከራ የምታየው? እኔ የምልህ እድሜውን አይደለም እኔ የማየው አስኳላ ኒውክለሷ የለችም። ፍቅር ነው። ፍቅር አያረጅም። ገባ? ምናልባት አዲስ ይሆናል፣ አዲስ ያደርጋል። ስለ ኒውክለሷ ነው ማወራው። እኔ አውተር ሞስት ሸሉን አይደለም ማወራልህ። ገባ? እኔ ራሳችሁ ነው እኮ እዚህ ሀገር በጣም ነው ማዝነው። ለምን በለኝ፣ ራሳችሁን መጀመሪያ ባረጀን በሚል ጭንቅላታችሁን ታሳምናላችሁ። ከዛ አካላዊ እርጅና ይከተላል። አየህ፣ እኔ ማምነው እንዳላረጀው ብቻ ነው። ገና አላረጅም። ሊገርምህ ይችላል። ወደፊትም ከአሁን በኋላ 10-15 ሰው አስረጃለሁ። ይኸውልህ የአሜሪካን ወጣቶች እኮ ደብዳቤ የሚባል ነገር እኮ አያውቁም። ኦፍኮርስ የአሁኑ ወጣቶችም እኮ ደብዳቤ የሚባለውን ነገር ረስተውታል። እና ምን ይሻላል ነው የምትለው? የአሁኑ ወጣቶች የሚያደርጉት ቅምቀማ ቦታ ይገናኙና ይቀመቅማሉ። ፍቅራቸውን አምጥተው ዝርግፍ ያደርጉልሃል። ኦኬ፣ ከተስማሙ ይቀጥላሉ፣ ካልተስማሙ ደግሞ ቻው፣ አከተመ። ናይስ ኮሎኔል። በቃ ይህንንም ሞክሯል። እኔ የምልሽ ዘውዴ፣ አንተ የምትለኝ ለምን አስለቃሽነቱን በአዲስ መልክ አትጀምርም? አይ አሁን ምን ሟች አለ ብለህ? ሟች ድሮ ቀረ፣ እንደ ቀልድም ባድርቆ ቀረ። አይ ጊዜ። ለእኔ ግን ታሪክ ማስቀጠል ግዴታሽ ይመስለኛል። ማለቴ የአስለቃሽነት እየጠፋ ስለሆነ እንደምንም መታደግ አለብሽ። እንዴት እንዴት ማለት ጥሩ። ምን እናደርጋለን መሰለሽ? ዘመናዊ ግጥም እንጽፍለታለን፣ ዘመናዊ አቀናባሪ እንቀጥርለትና ለአልቃሹ በዘመናዊ መንገድ እናደርስለታለን ማለት ነው። አንተ እውነትህን ነው። አሜሪካኖቹ እኮ ሀዘናቸውን የሚገልጹት በሂፕሆፕ እና በአር&ቢ በሚዘፍኑ ሰዎች ነው። ኦፍኮርስ የሚያለቅሰው በአሁኑ ሰዓት የሚገርም ነው። ይህችን ነገር እንመሰጥባት። ምን ነው አሹ፣ አንተ እኮ ጥቁር አሜሪካዊ ብትሆን በጣም ነው የምታምረው። ኧረ እኔ በፍጹም አያምርብኝም። አሜሪካዊ ብትሆን በጣም ነው የሚያምርብህ። አይ እኔ ኢትዮጵያዊ ነኝ። በቃ ልሂድ። ወዴት ነው? እየጀመርኳት ግጥም አለች፣ እሷ ልጄ ልጻፋት። እሺ አሎ። አቤት ቤቢዬ፣ ዳረስ እንዴት ነህ? ሰላም ነሽ? አለሁልህ። አይ አንድ ነገር ላስቸግርሽ፣ ማለቴ ላማክርሽ አስቤ ነበር። ምን ነበር? ላግኝሽ? ሁሉ ልንገርሽ። ምን ሼባው ላግኝሽ አላለኝ መሰለኝ። ቤቢ እውነት ታድለሽ። ቶሎ አግኛ ማለት ስሚ፣ ሰውዬ እውነተኛ አፍቃሪ ይመስላል። በዚህ እድሜያቸው እውነተኛ አፍቃሪ ከተማው ላይ አይገኝም። እንዳትሸወጅ። ምን እያልሽ ነው? ሀብታም እኮ አያፍቅርም፣ ገላሽን ብቻ ነው የሚፈልገው። ነግሬሻለሁ፣ አትቀልጂ፣ ፍጠኝ። ዝም በይ። አሹስ? አሹ ነው ያልሽው? 3 ዓመት ምን አረገልሽ? ምን ጠቀምሽ? አብረሹ ተንከራተሽ እንጂ ምን አረገልሽ? ምንም። ምን ጠቀመሽ? ምንም አልጠቀመሽም እኮ። ጭራሽ አጉል ግጥምና ዜማ እያለ እንደ ቤት እመቤት ተጎልቶ ምን ጠቀመሽ? እሱ ምን አለበት ከማንም በምትሰበስብ ቲፕ እየተቀለበ ይኖራል። አትቀልድ፣ ከጊዜው ጋር መራመድ አለብሽ። እሺ ቀና ብሎ ያወሩኝ እንጂ ሁለቶች ነው።
እውነትን ቤት ከምነግርሽ በላይ አፍቀርሻለሁ። እውነቴን ነው። ያለኝን ነገር በሙሉ ወሰጅና በቃ እኔ ልብሽን ስጪኝ ብዬ ነው የምለምንሽ። አንቺም ባሰብኩ ቁጥር እስከ ዛሬ ያሳለፍኩት ዘመናት ሁሉ እንዳልኖርኩበት እየቆጠርኩ እንደ እግር እሳት እየለበለበኝ ነው። እሺ አያልቅሱ። እሺ ነሽ። አሜዚንግ። በጣም አመሰግናለሁ። እውነቴን ነው። እኔ እኮ እንዳየሁሽ መልክሽ እንጂ አበሻ ሁሉ ነገርሽ አሜሪካዊ። እሺ ማለቴ እንዳያለቅሱ ለማለት ነው። ለምን አላለቅሱ? ለምን አላለቅሱ? እምቢ ካልሽኝ ገና ወደፊት እድሜ ልክ ላለቅስ አይደለም። እባክሽ መልስሽን ንገሪኝና ልቤን አሳርፊያት። ቆይ አላስብበት። ታዲያ ምንድን መጣደፍ? አልተጣደፍኩም እንዴ? አልተጣደፍኩም። ተጣደፍኩ እንዴ? ለምን አጣድፍሻለሁ? አንቺ ደስ ቢሆን እሺ። ግን እባክሽ አስቢበት። ይኸውልሽ ለእኛ ብለሽ ታፍለሽ ነበር የኖርሽው። አሁን ግን ዘመዶችሽን ጠይቀሽ ከአብሮ አደጎችሽ ጋር ተጫውተሽ እንደፈለግሽ ፈታ ብለሽ ነው ቆየት ብለሽ ነው። እሺ አመሰግናለሁ። እሺ ለአንቺ ከዚህም በላይ ይገባሻል። ግን ደግሞ በዛው ጭልጥ እንዳትደውይልኝ። እሺ እሺ በሰላም ግቢ። እሺ እንዴት ነው ግጥምና ዜማው መጣል? ጨርሻታለሁ። ላሰማሽ? አዎ ወጣ ብለን ምሳ እየበላን እናውራ። አሁንማ ስራ ላይ ነኝ። ትንሽ ከጠበቀኝ ግን አብረን መውጣት እንችላለን። የኔ መድኃኒት በእውነት እጠብቅሻለሁ። ናይና ሂሳብሽን ሰጪ። አያሟል እባክህ። ምን ነው ይሄ? ብልግና ነው። ናይ ሂሳብሽን ማን ነው? ምን ማለት ነው? ከስተመር ነው? ኧረ እባክሽ አንቺ ሹገር ዳዲሽን ስታጫውቺ እኔ በጭብጨባ ማጀብ አለብኝ? ምን አገባው? ምን አልሽ? አሁን ምን አገባው? ነው እንዳልጫ ምን አገባ ባልቷል። ከመፈረበብት ልክ እንደ አሜሪካኖቹ እንደሰለጠነው ህዝብ የለም። ወጣ ብለን እናውራ። ማን እንደሆንኩ ታውቃለህ? ኬንዶ እባላለሁ። ኬንዶ። ኦኬ ኬንዶ። ደህና ነሽ? መቼም ኢትዮጵያ ውስጥ በልቶ ያደረውም ጥም ያደረውም መፎከር መተርተር መብቱ ነው አይደል? አሜሪካ ግን ይሄ ነገር አይቻልም። ምን አሜሪካ ይኸውልህ አለማወቅ ደስ ብለው ሲለለን ባለማወቅ ኩራትህ ራሱ ያስታውቅብሃል። አሜሪካን ምን ያህል ሀያል ሀገር እንደሆነች ብታውቅ ኖሮ ይሄን ንግግር ይኸውልህ ፐብሊክ ባለበት ቦታ ሁሉ ሰርቪላንስ የሚባል ካሜራ አለ። የአሜሪካ ግን ሀያልነት አለማወቅህ ነው እንደሚያናግረው። ስለዚህ እንደ ወንዶቹ ወጥተን እናንተ ብቻ እንመካከል። በጭራሽ ምን ከዚህ ጋር ጣላለሁ? እናትሽ ይሄ ለመምታት ቦታ ስፈልግ ይመሽብኛል፣ ግን መመከር አለብን። ገባሽ? ትንሽ እንደ ድመት ጆሮውን እሽት ማድረግ ይፈልጋል። አየኸው? ምን ወቁና ወይኔ በእግዚአብሔር ጎዳ። እንዳሰበው አይደለም እንጂ ቆርቶኛል። አሁን የት አለ? ይታይሻል? በቃ ይቅርብን፣ እንሂድ። የለም አይቀርብንም እንጂ ተመትቼማ አይቀርብኝም እንጂ እኔ አሁን ቤት ገብቼ በጂፒኤስ ያለበት ቦታ ፈልጌ እኔ አይደለሁም ደነከኔ በድሮን ነው የምነቅለው። እሺ በለኝ፣ ይቅርብ በእናትህ። በጭራሽ ነገርኩሽ። ዋይ 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 ዋይ! የሰውን ባያልቅም ፀሐይ ብትጠልቅም እንዲሁ እንደዋዛ የሰውን ባይደርቅ። ዋው አሪፍ ነው። ትንሽ የሀሳብ መደጋገም አለው። ያው እናስተካክለዋለን። ከስራ አነሳውና ሜሎዲውን ከላይ እየመጣው ስለመሄድ ብዙም አትረበሽም። ችግር የለውም፣ አስተካክለዋለሁ። በነገራችን ላይ የአልቃሽ እጥረት ሀገራችን ላይ ስላለ ይህን ስራ ከሰራ ነው በደንብ አድርገን ሰውን እናስለቅሷለን። ለአንቺም ጥሩ አጋጣሚ ነው የሚሆነው። እኔ ግን የሆነ የማውቀው ጥቁር አሜሪካዊ እየመሰልከኝ ነው።
ኧረ እባክሽ ዘውድዬ፣ ስንቴ ነው በዚህ ነገር የምንነጋገረው? እኔ ማንንም አልመስልም፣ ራሴን ነው የምመስለው። ተነጋገርን አይደል እንዴ? እኔ መሰልከኛ። ወደ ስራ ልጋ። አሁን አየሽ ከስር ነው የሚወጣው ማለት ነው። ዋ እስቲ አቦ ተረጋጉ እባክህ። እንዴ ፊቴ ስለመለዘ እኮ ይሄን ያለ ከፋ አደጋ ደርሷል ማለት አይደል እንዴ? ቢሆንስ አይን አይደለም እንዴ? ቆይ ግን ግጭት ነው ወይስ ሌባ ነው? ሌባማ አይሆንም። ምን ነው ቦታው ላይ ነበርኩ አለሽ? እስቲ በግምት አታሰቃይኝ። ተናገር እንደሆነ ተናገር። እንዴ ምን ያደርግልሻል? ያደርግልሻል ካደረግልሽ ልንገርሽ። ይኸውልሽ አንዷን ሴት ለ6 ሆኖ ያንገላቷታል። እንዴ ምን ለምንድን ነው እንደዚህ የምታደርጉት? ተው ስላቸው ጊዜ እምቢ አሉ። ከኔ ጋር ተከራ ውስጥ ገባል። ስለዚህ ደሜ እየፈላ ሲሄድ ይታወቀኛል። እንደ ጀበና እጅ መልክሽን ከጀበና ስራ አትወጪ። ምን አለበት ብትሰሚ? ከዛ ጠጋ አልኩና ሳይ 6ቱም የሉ። ዞር ስል 7ኛውን አገኘሁት። እንደምንም እሱ ጋር ስንታገል በእጁ ጨረፈኝና እንደዚህ ብለዘልሻለሁ። በጣም አልጎዱህም ማለት? ኧረ በእናትሽ እንደው በዚህ በቃ ሰምቼ አይደለም። እኔ በማንም መጎዳ ሰው አይደለም። እውነቴን ነው። ከአሜሪካ ሀገር ድረስ ስንቱን ታግለን ነው እዚህ የደረስነው። ባሽ ደግሞ ብጎዳስ ብሞትስ? ኧረ መሞትን ምን አመጣው? ያመጣዋል እንጂ ፍቅር ነዋ። ላቭ በፍቅር መሞትን የመሰለ ምን ጽድቃል? አመሰግናለሁ። እኔ ነኝ የማመሰግነው። ለምን ትመሰግኛለሽ? You are look like American's girl። በሰዓቷ ተገኝተሽ እዚህ ቦታ ላይ ሳታዛንሽ ቀድመሽ ስለተገኘሽ እኔ ነኝ ላመሰግንሽ የሚገባው። ቢቢ እንዴት ነው ታዲያ? አሰብሽበት? አዎ አስቤበታለሁ። የፍቅርንም ነገር ጠንቅቄ ያውቀዋለሁ። ስሜትህንም በደንብ ተረድቼዋለሁ። ግን አሁን ባለንበት ሁኔታ ፍቅር መጀመር በጣም ከባድ ነው። ግድ የለሽም ይገባኛል። ይኸውልሽ እኔና አንቺ የውስጥ ልብ የምንፈላለግ ካለ ከዛ በኋላ ሁሉንም ነገር በድብቅ እናደርገዋለን። ይታይሽ እንግዲህ እኔና አንቺ ዓለማችንን እንቀጫለን። ምንም ችግር የለውም። በድብቅ ከሆነ እሺ፣ እንድትጎዳ አልፈልግም። ምን ነው? አይ ትናንትና በተፈጠረው ጸብ ከስራ ስላባረሩኝ ትንሽ ጨንቆኝ ነው። ዋው! ታዲያ እኮ የሚያስደስት የሚያስጨበጭብ ነገር ነው። ከስራ አባረሩኝ እኮ ነው እያልኩ ያለሁት። ገባኝ። እና ምን ሲቀርብሽ? ከዛ ከስራ ባለመባረር ምንድን ነው ጌን የምታደርገው? ይቅራል። ግድ የለሽም። በእኔ ልብ ውስጥ ያለውን ፍቅር ወቁታይ። ቢከመር ያሁን ገንዘብ ጭድ በይው። ልንገርሽ፣ እኔና አንቺ እንግባባ እንጂ በዶላር ጥባጥቤ ትጫወትበታለሽ። ለካሽ ግን እኮ ወጪ በጣም ብዙ ነው። አንቺ ወጪ ይሄን ያህል ያሳስባል? እኔ እስከ መጨረሻው ከጎንሽ አለሁ። ምንም የሚቸግርሽ ነገር የእነሱ የሚከፍሉ ስታዩ ይኸውልሽ፣ አሁን ይሄ ችግር ሊሆን የሚችለው ደግሞ ይሄ ባልተበየው የለም እሱ የተወጣሽ የተገባሽ እንዳይልሽ ስራውን ለቀቁ አትበይ። እሺ ማለት እንጂ ሌላው ምንም የሚያሳስብ ነገር የለም። እሺ ግን እንዴት እና የት ነው የምናሳልፈው? ግድ የለሽም። እሱን ለኔ ምንም እኔ ያለው እኔ ከጎንሽ ነው። ብዙ አሉ የተባሉ ገጣሚና ደራሶች ጋር ሄጄ ነበረ። ግን ግጥሙን ሲያዩት ትንሽ ሀሳቡ ራቀባቸው መሰለኝ፣ ሊደፍሩት አልቻሉ። ያው ይገርምሻል፣ ሰው እኮ እንደሚታወቀው ነው። ትንሽ ሀሳቡ ከፍ ካለ አይሰማም። እስከ መቼ ነው ህዝቡ ሀሳቡ ከፍ ያለ ሙዚቃ ያዳምጥም እያለ ወደ ህዝቡ ወርደ ምንሰራ? ህዝቡ ከመጣ ይምጣ፣ ካልመጣ ጥሎ መሄድ። እንዳንቺ አይነት ባለብዙ ሀሳብ ነገሮችን በጥልቀት የሚያዩ ትንሽ ቢኖሩ ኢትዮጵያ ሀገራችን በቅርብ ጊዜ ትለወጥ ነበር። በበግ ከሚመራ የአንበሳ መንጋ በአንበሳ የሚመራ የበግ መንጋ እጅጉን የተሻለ ነው። እችን ሀገር ለመቀየር አንድ ሰው በቂ ነው። ዋው! በደንብ ተበቂያለሽ። በደንብ መለወጥን በራሴ ያየሁት። ወዝ እንዳለኝ ታዋቂ ዩኒቨርሲቲ ውስጥ ነው የገባሁት።
ከ12ቱ ግጥሞቼ 2ቱን ግጥሞች ይዤ ልመጥቻለሁ። በደንብ ተረድተህ እንደምትሰራው ተስፋ አድርጋለሁ። አፍስሻቸው። እኩል አፍቅሬ ይላል ግጥሜ። ይህን ሙዚቃ የሰራሁት በዓለም ላይ ለሚገኙ ሴት እህቶቼ ነው። ብዙ ጊዜ ሴቶች ወንድ አላምንም፣ ህይወት በቃኝ፣ ተጎዳው ምናምን የሚሉት ፍቅራቸውን ከወንድ እኩል ባለማድረጋቸው። ለዛ ነው እኩል አፍቅሬ በሚል የመጣሁት። እኩል አፍቅሬ ስትወደኝ ስወድ፣ ስጠላኝ ምጠላ፣ እኩል አፍቅሬ ነው የለው መበላለጥ። እህቶች ስሚኝ እባክሽ ተረጂኝ፣ ፍቅርሽ እኩል ይሁን ከዛ ምን ይሁን፣ ልምጣ ሲልሽ መተሽ ልሂድ ሲል ምቀድሚው እኩል ከሆነ ነው በፍቅር ካልበለጥሽ ይላል። አቦወለድ የሆነ ግጥም ያነበብሽልኝ። አቦወለድ፣ በእውነት አቦወለድ ምን አይነት ተአምረኛ ሴት ነሽ! በእርግጠኝነት ተአምር ራሱ ወይ ተአምር እያለ ይገርምሻል። ይሄ ሙዚቃሽ ህዝብ ውስጥ ከገባ ለእያንዳንዷ ሴት መድኃኒት ኪኒን ነው የምትሆኝው። ኪኒኔ በእውነት ግጥሙ ከአቅሜ በላይ ስለሆነብኝ እደግመዋለሁ። ሁለተኛው ግጥሜ ደግሞ ወጣትነት ይላል። ትነት ወጣ። አይገጥም እንዴት አድርጋ ነው አያይዛ ያወጣችሁ እባክህ። በወጣትነቴ በዚህ ፋይር እድሜ ምንም ቢል አይገርመኝ አዳሜ ሜሜ ወጣትነቴ ምንም ቢል እስኪ አሁን እንኳን ልረፍበት፣ ዝም በል። ቤቲ ሰምተሽዋል? ግን የዚህን ግጥም ርቀትና ጥልቀትና ምዝረት በጣም እኮ የሚገርም ግጥም ነው። በጣም እንዴት አድርጋ ነው የጻፈችው? አምሰለቃ የትኛው ግጥም? ይሄ ወጣትነት ፋየር ምናምን የሚለው ነው ወይስ ሌላ አለ? የስ ስድ ንባብ ነው ወይስ ግጥም? ተይ ቤቲ ተይ። ይሄ ዘፈን ወጥቶ አገሩን ድብልቅልቁን ካወጣው በኋላ አንገትሽን እንዳደፊ። ተይ ቤቲ ተይ። ፈላስፋና ሀያሲና ገጣሚና ድምፃዊ አምሳላ እንድትናገርብኝ አልፈልግም። ማናት ደግሞ ሰው ሁሌ የምታቆለጳጵሳት? እንደው ይቺ የምታቆለጳጵሳትን ሴት ባወቅኳት። እሱን ሙዚቃው ከወጣ በኋላ ከህዝብ እኩል ድብልቅ ቁልቁ ሲወጣ ትሰሚያለሽ። ከህዝብ ተግባባን? አሹ ምንድነው እንደዚህ የጠፋኸው? ስራ ተጀምሮ እንደዚህ ይጠፋል? አይ ድንገት ነው፣ የሆነ ከባድ ስራ ገጥሞኝ ነው። ያ የአልበም ነገር ይገባሽ የለ? የኛ ቀላል ስራ ነው ማለት ነው? አረ እንደሱ ማለት አይደለም፣ ያው የአጋጣሚ ጉዳይ ሆኖ። በልሽ አትቀልድ፣ ስራ ነው። የግጥሜ ርዕስ ያሻሽን ይላል። ያሻሽንሽ እንዳሻሽ ጨፍሪ ለዚህ ለማይሞላ ለጎደለ ኑሮ በደንብ ጨፍሪበት ይጣልሽ አዙሮ ቢጥልሽ መች ወድቀሽ ልትቀሪ መነሳትሽ ላይ ቀር ሳታፍሪ ጨፍሪ ያሻሽን አድርጊ በራስሽ እንጂ በሰው ቀን አታድጊ። ቬሪ ናይስ። እንዴት ፈሰሰልሽ? ጥበብ እኮ አንዳንዴ መውደቅ የሆነ አታውቅም። ቀጣይ ግጥሜ ስለ እናትነት ነው። እናት ነው? ትንሽ ስሜቱ ከበድ ያለ ነው። እናት ሆስፒታል አልጋ ላይ ጩኸት በረከተ፣ በየቤቱ ያለች ሴት ስቃይዋ ወንድ ተመለከተ። እየሰማን እየወረደ እንባ ስቃይ በቁማየ የእናትን አበሳ መባል ነሳት ወይ አንቺ ነሽ አንበሳ። ይዞሽ እናት አለ ህመምን አትፍሪ ስቃይን አትፍሪ ነውና አዲሱን ልጅሽን ልትሰሪ በይ በደንብ እሪ በይ ጩኸትሽ ይሰማ እስክትባይ ህመሙ ቢያምሽ ቢበዛም ስቃይሽ። አይዞህ ከዚህ በላይ ሰው አትለቀሰል። በጣም እናት ትልቅ ዜማ የሚፈልግ ስራ ነው።
አሁን ነው ማስለቅሰው ሰው አሁን ነው ማስለቅሰው። ስንስማት ልበላት። እሺ እኔ ከበሮ ነው ዜማ የሚመጣልኝ፣ በከበሮ ነው ዜማ የሚመጣልኝና አትግባብኝ። ሆስፒታል አልጋ ላይ ጮት በረከተ፣ በየቤቱ ያለ ወንድ የሴትን ስቃይ ተመለከተ። ሰማን ጩኸት እየወረደ እንባ፣ በየቤቱ አየን እናት ስታነባ። የምንለው ትራጀዲ ነገር አለ አይደል? አዎ። ሳከብሩ ተከበርሽ። እሺ መቤት እኔ ሲያከብሩ ተከብሬ ሲሰድቡኝ ተሰድቤ አንገቴን ደፍቼ የምኖር ሰው ብዬ አንተን አንገትህን ደፍተህ የምትኖረው? አንተ በስተርጅና እንኳን አንገትህን ደፍተህ ልትኖር ደረትህን ነፍተህ አናፍተህ ነው የምትኖረው። እኔ እኮ አሁን ይሄን ሁሉ ዙሪያ ጥምጥም የምትሄጂው ምን አድርግ ለማለት ፈልገሽ ነው? ዙሪያሽ እስቲ ንገሪኝ። እንደ ዋዛ የተውኩትን ነገር አሁን አስለቃሽነትን እንደ አዲስ አቀናብሬ ለለቀስተኛ ላቀርብ ነው። እኔ አልገባኝም። ምን ማለት ነው? ማስለቀሻ የሚሆን ነጠላ ዜማ ልለቅ ነው። እንዴት አይነት ነገር ነው? አንቺ ነሽ የምታለቅሽው ወይስ ሰውን ነው የምታስለቅሽው? ራሴው አልቅሼ ሙያዬን ለትውልድ ማስተላለፍ ፈልጋለሁ። ምንድን ነው የምታስተላልፊው? ለቅሶውን ነው ለትውልድ ቅርስ ብለሽ የምታስተላልፊው? አዎ ለካ ድሮ ዘፋኝ ብቻ አይደለም አልቃሽም አስለቃሽም አለ ብለው ያመሰግኑኛል። ወይ ታሪክ! እንዲህ ነው እብደት ማለት እናት። ወይ እንዴት ነው ለቅሶ ባለበት ቦታ ሁሉ እየሄድሽ ይሄንን የሰራሁት ሲዲ ነው ግዙኝ እያልሽ የለቅሶውን ዜማ ልትሸጪ ነው ወይስ ላይቭ እንደ ባንድ ለቅሶ ያለበት ቦታ እየሄድሽ ልትሰሪ ነው? አልገባህም? የትም ሄድ አይጠበቅብኝም። እዚሁ ቁጭ ብዬ በዘመናዊ መልክ አቀናብሬ ለሀዘንተኛው በየቤቱ እንዲደርሰው አድርጋለሁ። ወይ ጉድ! ክሊፕም አለው? አዎ። ማንን ገለሽ ነው ክሊፕ የምትሰሪው? ቅንብሩስ? ክሊፕ እንኳን ትንሽ ሊከብድ ይችላል። ቅንብሩ ግን ችግር የለውም። በታዋቂ አቀናባሪዎች ተከፍሎ ይሰራል። ለቅሶም ያቀናብራሉ ማለት ነው? ምን ችግር አለው? ስራቸው አይደል? በዚህ አይነት የአራስ ልጅም ለቅሶ ያቀናብራሉ ማለት ነው? ተከፍሏቸው ያቀናብራሉ። ለማንኛውም ላሳውቀ ብዬ ነው። ለነገሩ እዛው ስቱዲዮአቸው እየሄድሽ የሚያቀናብሩልሽ ከሆነ እኔ ደስ ይለኛል። ምንም ችግር የለብኝም። እንዴት ቀለል አደረከው? አንደኛው ከአንቺ ጋር መከራከሩና መነጋገሩ ምንም ስምምነት መፍጠር አንችልም አይደለም? ሁለተኛ ደግሞ ልንገርሽ አይደል እኔም እግዚአብሔር የተመሰገነ ይሁን በፊት ሰራበት የነበረው ክሊኒክ መተህ ስራህን ቀጥል ስላሉኝ ስራዬን ልጀምር ነው። በሁለቱ ምክንያት ነው። ጎሽ የመቀመጥ ሪከርድ ከምትሰብር ከቤ ስራህን ስራ ጎበስ። ከቤ አልሽ አይደለም? አዎ ሰምቻለሁ። ግን እንዴት ነው በእኔ ስራ መያዝ? ምን ነው ፈነጠሽ? ኧረ እኔ በነጠላዬ ነው የፈነጠስኩት። በነጠላው የለቅሶ ዜማሽ? አይ ምኞት ለቅሶ መናኛ ነሽ እንደው። ወዴት ነው? ሙዚቀኛዋን ስለቀጠርኳት በዛውም አንቺን ልሸኝሽ ብዬ ነው። እኔ አልፈልግማ፣ ራሴ እሄዳለሁ። ምን ተገኘ ነው? እስከዛሬ ድረስ ካልሸኘኝ ትኛል ነበር። እንዲያውም ምን ተገኘ? አልፈልግማ። ተቀይረሻል በጣም። ብቀየርስ ምን ይገርማል? ሰው ነው ማይቀየር አለ? ደግሞ እንኳን ተቀየርኩ ደግ አደረኩ። ለዚህ ሁሉ መቀየሬ ምክንያት ደግሞ አንተ ነህ። ታውቀኛለህ ምን አይነት ሰው እንደነበርኩ። ደግሞ ምን አረኩ? ምን አረኩሽ? አታፍርም እንዴ ምን አረኩሽ ስትል? ጠብ ላይ ነገር ዘፈን፣ ግጥም፣ ዜማ እያልክ ስንት ጊዜን ፈጀህብኝ። እኔም እኮ ሴት ነኝ። እንደ ጓደኞቼ መቀየር መልበስ ያምረኛል። ይኸውልሽ አንቺ እንደፈለግሽ መናገር ትችያለሽ። እኔ ግን በዚህ ስራ ተቀይሬ ያሳይሻለሁ። እመኚኝ፣ በዚህ ስራ ተቀይሬ ህይወታችንን እንቀይረዋለን። እመኚኝ። የፈለግከው መሆን ትችላለህ። በጣም ይቅርታ ቤቢዬ፣ በጥበቃ ገደልኩ አይደል? እኔ በጥበቃ አልሞትም። እኔ የምሞተው በአንቺ የፍቅር ረሃብ ብቻ ነው። አሹ እኮ ነው ካልሸኞሽ ብለው ግግም አላል። ቤት አሁን እሱም ባል ነው የሌለው እና ምን ነው? ምን ባል ነው ይሄ? ባልቴት ነው እንጂ። እሺ ምን አልሽው? አይ እኔማ እምቢ ብዬ ሸወድኩት። ብራቮ። በነገራችን ላይ ሴትዮዋም ይኸው የለቅሶ ዜማ ካልሰራው ብላ ዱብ ንቅ እያለች ነው። እንዴት?
ምን እንዴት አለው? ከአሁን በኋላ ማንም ሲሞት ይኸውልሽ አስለቃሽ አልቃሽ ብሎ ነገር የለም። የዘውዴን ዜማ አንጡ አንጡ ይባላል፣ እሱ ይከተታል። እየተለቀሰ በሷ ዘፈን እንግዲህ ይቀበርና እንመለሳለን። እና ምን አልካት? ይሄ አጋጣሚ ተገኝቶ ነው ደሽ ነው የሚባለው። እሷና እሱ ለቅሶ ጋር አቀናባሪው ጋር እያሉ ሲሄዱልን እኔና አንቺ በነፃነት ቤታችን የሆስፒታል አልጋ ላይ ጨዋታ በረከተ በየቤቱ ያለ ወንድ የሴቶችን ስቃይ እየሰማን ጩኸት እየወረደ እንባ ስቃይ በቆሙ አየናየነው የእናትን እንባ እንደ ባምባ ባምባምባ የምትለው አንድ የማያስገባት ሞረ ህዝቡ እንዲያለቅስ ነው። አበሻ ሲያለቅስ ስለሚል ብዙ ነገር ላይ ይላል አበሻ እና ለዛ ነው በደንብ ሲወጣ ደግሞ ሰውን እናስለቅሳለን። አይዞሽ ነው አትዘኛውን። እውነተኛ የጥበብ ስራ ወደ ውስጥ ለማስገባት ሰከንድ አይፈጅብህም። ይህን ግን ወደ ውስጥ ለማስገባት ጭራሽ አልቻልኩ። እንዴት? በጣም ይቅርታ። ለስራው ጥራት ሲባል በግልጽ መነጋገር አለብን። አንተም ስራውም ግልጽ አይደላችሁ። ማለትማ ሰራው ያልከው ዜማ ከግጥሙ ጋር የብርሃንና የጨለማ ልዩነት አላቸው። በግልጽ አማርኛ ሰራው ያልከው ዜማ ግጥሙ ላይ ሊደርስ አልቻለም። ጠንካራ ግጥም ጠንካራ ዜማ ያስፈልገዋል። ግልጽ ነኝ? ሀሳብሽ ገባኝ። ዜማው ትንሽ ጠንከር ይበል ማለት ነው? ትንሽ አይደለም፣ በደንብ ጠንከር ማለት አለበት። ለማንኛውም አንድ እድል ሰጥቻለሁ። ሹክራን ሐቢብቲ። የሚገርም ጆሮ። ገና ከመስማቷ የዜማውን ደካማነት ተረዳችው። ሰራላታለሁ ለዚህ አቦች ሴትዮ በእናትህ ምንድነው ችላ ሲሏት አይገባትም እንዴ? ሄሎ አሹ ምን ነካ? ጎበዝ ትመስለኝ ነበር። እኔ እንደዚህ ስራ ጀምሮ ማቆም አልወድም። እሺ ሽንፈት ነው የሚመስለኝ። አውቃለሁ፣ ግን የእርሶ ስራ ትንሽ ዜማውን ማርቀቅ ስላለብኝ ነው። ትንሽ ዜማው ላይ ያቆያል፣ ለዛ ነው። ምንድነው ጊዜ የሚፈልገው? አልቅሶ ማስለቀስ ነው እዚህ ያህል የሚከብደው? ደግሞ በዛ ላይ ልምድ አለኝ አግዛለሁ ብያለሁ። በቃ እሺ፣ አሁን እጨርሰዋለሁ። በል አሁን ቶሎ ና፣ እጠብቅሃለሁ። እሺ እሺ። ምን አድርግ ነው የምትለኝ? ሴት ሰራላታለሁ። ናና አስር ጊዜ ናና ከረሜላ አደረገች። ሄድ በቃ እስኪ ና ቁጭ በል። ምንድን ነው? ምን ሆነህ ነው? ምንድን ነው የሆንከው? እስቲ ንገረኝ። ትንሽ ይከብዳል። ደደብ ነው። ደደብ? ምን ማለት ነው ደደብ ነው ማለት? ማለቴ ምንም አይረባም፣ አይሰማም፣ አይለማም። ምንም ኦልሬዲ ዴድ። ውይ በሞትኩት። እሱ ነው እንደ የሚያስጨንቅህ? እኔ እኮ ሚስትህን ምንድን ነው የሚያመናቅራት እያልኩኝ። ይሄ ነው እንደ ለካ ችግሩ። የማይሰማ የማይለማ ነው አምተኛው። ለካ አይቀጡ ቅጣት እየተቀጣች ነው። አይ እውነት አዘንኩላት። ሕክምና አልጀመርክም? ኧረ በሕክምና የሚሆን ነገር አይደለም። እንደውም በዚህ ዙሪያ የሚሰሩ የባህል ሐኪም አሉ። እዛ ይዤ እሄዳለሁኝ እኔ። አይ ይቅር፣ ባህል ሕክምናም አይሆንም። ቢቀር ነው የሚሻለው። ይተኛ። በደንብ ነው የሚሆነው። አንተን የመሰለ ልጅ ማስተሰቃይ እኔ እያየሁኝ ዝም አልልህ። እኔ ወስጄ አድንሃለሁ። በጣም ነው የማመሰግነው። በእውነት እርስዎ በጣም ጥሩ ሰው ነዎት። ግን ልፋት ነው የሚሆንቦት። ዝም ብሎ ይተኛ አይነት። ይሄ ምንም ምስጋና የሚያስፈልገው አይደለም። መጀመሪያ የደደበው ስራ ይጀምርና ከዛ በኋላ እንመሰጋገናለን ነው። ባይሆን ሰርተህ ትከፍለኛለህ። ቤቲ ነች። ምን ያመላልሳል? መለለስ ቤት አይደለም እንዴ? ሳትደውልልኝ ዝም ብለህ ዘው ትላለህ። የኔ ቴጌ ደግሞ ደውዬም አስፈቅጄ ልምጣ? ኧረ እኔ ነገሩን አትቀይረውም። እኔ ከምትመላለስ የማቀብልህ ነገር ካለ ብዬ ነው። ታቀብኛለሽ እንጂ ነገር አቀባቢ ነሽ። ነገርን ተቀባይ አቀባቢ ነሽ።
ይሄ ዘመኝነት እስከ እንስሳ ነው። ምን የሚሉት ነው? በቀን 10 ጊዜ ልብስ መቀየር። መቀየር የታደለ ራሱን የቀየረ ልብስ መቀየር ይገርምሻል። አይመጡም ማንም የለም ብለሽኛል ነበር እንዴ? እኔ ምን አውቃለሁ? መቼ ነገረኝ? እግዚአብሔር ነው ያተረፈኝ። ለማንኛውም አንተ ስለራስህ አውራ። አንቺ እኮ ለእኔ ጉልኮሴ ማለት ነው። ሌላስ? ሌላ ቫይታሚን ኤ፣ ቢ፣ ሲ፣ ዲ፣ ኢ፣ ኤፍ፣ ጂ እስከ ቫይታሚን ዜድ ድረስ ያለሽ ሆነሽ። እውነቴን ነው የምልሽ። በእውነት እንደዛሬ ተደስቼ አላውቅም። ይህች ቀን በህይወቴ ውስጥ የመጀመሪያም የመጨረሻም የደስታ ቀኔ እንደሆነች ነው የሚሰማኝ። ቤትዬ ለምን አልጋ ይሻለሁ እዛ ሄደን ወደ ልጅነት ያትመልሽኝ። ምን አስቸኮለ? ደግሞ የማይረሳ ጉዳይ ልታስረሳኝ እንዳትሞክር። ኖ አልረሳም። እንዴት እረሳለሁ? ይኸው ንፉግ የሆነ ኔትወርካችሁ እምቢ ካላለ በስተቀር ቃሌንማ ቃሌ ነው። ገባ። እድለኛ ነሽ ዛሬ ተሳካላችሁ። አንቺ ቴንኪው። እንደዚህ ነው። ከምንም በላይ ለቃል ታማኝ እንድትሆንልኝ እንጂ እኔ ገንዘብ ምናምን ፈልጌ አይደለም። ኖ ዶንት ወሪ። እንዴ ምን ለምን ተሰቀልሽ? አትሳቀቂ። ያንቺ ማለት እኔ ማለት እኮ አንቺ ነው። እሺ ፕሊስ እባክሽ እንግባና ወደ ልጅነት ይመልሽ። ከተረጋጋህ አይደለም ወደ ልጅነት ህይወትን ሀሁ ብዬ አስጀምርሃለሁ። ህይወቴን አይደለም ትምህርቴንም ከሀሁ ብታስጀምሪኝ ደስታውን አልችልም። አንተን ደስ ይበለው እንጂ ከራስነትህም ቢሆን አስጀምርሃለሁ። ይሄ ፍየል ሽንት ከሬትና ከቁልቋል ጁስ ተቀምሞ የተሰራ ፍቱን መድኃኒት። ይሄ መድኃኒት ስንፈትህን አስወግዶ ኃይለኛ ካላረገ የከፈላችሁኝን ገንዘብ እኔ እመልስላችኋለሁ። እሺ ዶክተር። እሺ ቀጣዩ ጥሩት። እሺ ቆቄ መሰለህ ዶክተር። ጊዜ ግባው በመጡስ አራት በጣም እሷ እናቴ አንዴ ማላዘናውን ከጀመረች እዛ ስቱዲዮ ቤቷም ትዝ አይላት። አይዞሽ ሪላክስ አድርጊ። ቆይ ግን እንዴት ነው የተዋወቃችሁት? ውይ ዳሌዋ፣ ውይ እኔ አልዋሽሽም። ዳሌዋ በስመ አብ አቤት ዳሌ፣ አቤት ዳሌ። ዳሌ ሲሉ ዳሌ መሰለሽ? ውይ አቤት ዳሌ፣ አቤት ዳሌ። ይኸውልሽ እኔ በፊት የምሰራው የሕክምና ሙያ ነበርኩኝ እና አንድ ጊዜ ክሊኒክ መጣችና መርፌ ወጋኝ አለች። 4 ነው የታዘዘላት። ግን እኔ ዳሌዋን ሳየው በቃ ተብረከረኩ ነው የምልሽ። ከዛልሽ 4ቱን ጨርሼ ሌላ 8 የልጅ በሽታ አልቀረኝም። ምክንያት እየፈጠርኩ ዘጋና ፖሊዮ፣ ትክትክ፣ የልጅነት ልምሻ 12 መርፌ አልወጋኋትም። በቃ በመሀል አንድ የፍቅር መርፌ ወግቻታለሁ። በተረፈ ደግሞ እሷ ከነፈቻ። አሁንስ አሁንም ምን እንደ ገብስሽ ታርጊያት ሼፕለስ አይደለች እንዴ? እውነቴን ነው። አሁን መድኃኒዓለም ይመስገነው ክብሩ ይስፋ። አንቺን ጣለልኝ እኔ ፍቅር። አንቺን ዛሬ መሳም ብቻ ነው በቃ ሌላ ምን አለ? መሳም ብቻ። ሚስት በጣም ነው ያሳዘነች። እንዴት? ምንም አይሰራ ቃጥፋ እየተኛች። ያንቺ ሼማው ሽማግሌው ቀላል ሰው አድርገዋል። መቼ አስተኛኝ ነበረ በፊት ብታይ እኮ አምጪ ሲለኝ ነበር የሚያድረው። አሁን እኮ ስለማንስማማ ነው። እና ለምን አትስማሙ? ያው እድሜያችንም ጨመረ። ከተጋባን ረጅም ጊዜ ነው የሆነን። ወጣቶች ማየት ጀመረ። አሁን በተለይ ከአሜሪካን ከመጣን በኋላ ደግሞ ጸባዩ ተቀይሯል። ብታይ ልጅ አልወለዳችሁም? ኧረ ወልደናል። 2 ትልልቅ ልጆች አሉን እኮ ቆንጆ ልጆች። እንዴት ተዋወቃችሁ? አንድ ልቅሶ ላይ ሳስለቅሳየኝ ድምፅሽ ያምራል አለ። በጠብ አደረኩት እላለሁ። አልቅሰሽ አስለቀሽው? ቀላል ሰው መስያለሁ። በጣም ቆንጆ ታሪክ ነው የነገርሽ።
በሀሳብ አጣጣምከኝ እኮ። ምን ላድርግ ወልጄ መሰለሽ? አጣጥማት ይለኛል። ቤቢዬ ደግሞ ቻል አድርገው እንጂ አልችላል። አቋቋመ ደግሞ አቋቋም መቆጣጠር ፈለግሽ? ምንድን ነው አንቺ ነዚህ ናዛዎች የአሮጊት መስል ንዘልጃለሽ ይመስላል። ጉሬዛ ዘመዶችሽን ቀድመሽ ጠራካቸው። ማን ልበልሽ ታዲያ? የኔሽ ኮኮ አንተ ትልቅ ሰው አይደለህ? አትከበርም? እኔ ከቤ ገና የአንቺ አይነት አንድ 30 አስረጃለሁ። አንድ ፍሬ ልጅ ነኝ። ጥሩ። እስቲ ማን እንደሆነ ትንሽ ልጅ አሁን እናያለን። አይቶ ማመን ቆይ ወድቄ ነው። ቀስ በል እና ቀን እኮ ስራ ቦታ ሄጄ መልቀቅሽን ሰማሁ። እንዴ አሞኝ ሌላ ነገር ትጠይቀኛለህ እንዴ? ስድን አይደርስም ደግሞ እንዳትጨነቅ ብዬ ነው። እሺ አልነገርኩ አለዛ ነው። በቃ አሁን ረፍት አድርጊበት። ምንድን ነው ከፎቅ ላይ ነው እንደ የወረወሩሽ? አታሟርትብኝ። ምታሸኝ ከሆነ ሸኝ። አሽሻለሁ የኔ ፍቅር። ዛሬ ህመም ላይ ስለሆንሽ እንዴት ይሻልሽ? ምን ይቀርፋል? ምኑ ነው? አንቺ ምን ሆናችሁ? እየለው አለቅሱ ሰምቼ እግሯን እያሸዋት ነው። አላለቀሰችም፣ አቃሰተች እንጂ። ምን ሆነሽ ነው እናቴ? ወድቃ ነው። እሷን ነው የጠየኩት። እኔ ማለት እሷ ማለት እኔ አንድ እኮ ነን አይደል? ትንሽ ቆይተ ደግሞ በባልና ሚስት አንድ ባህር ይቀዳል። ግራ ጎኔ ነሽ ምናምን ልትለኝ ነው? መብቴ ነው ብልስ ባለቤቴ አይደለች እንዴ? መብቴ ነው። እኔ ባለቤት ነች አልኩ እንዴ? እኔ የምለው እሷን ለመጠየቅ ነው ወይስ እኔ ጋር ለመጨቃጨቅ ነው የመጡት እዚህ? ልጠይቅሽ ብመጣ ብቻ አስጠየቅኝ። አፋፌ ነልክኝ እኮ እንዴ አንቺ ቤቲ ምን ሆናችሁ ነው? ምንም ማዘር፣ ትንሽ ወድቄ ነው። ብዙ ተጎዳሽ? አይ ትንሽ ነው፣ ተርፋለች። ለምን ታስተካክያለሽ? ውልቃትም ስብራትም እኮ ያለ ሙያተኛ ጉዳት ያመጣል። እውነቷን ነው። እውነቷን እንደማታውቀውን ነገር መነካካት ማበላሸት ነው። እሱን ለሙያተኛ ተውለት። ይልቁም የማታውቀውን ነካክተህ እግሯ እንዳታዛባባት። አያያዝ እራሱ ደስ አይልም። እግሯ እንዳታበላሽ። ጉዳቱ ብዙ ከሆነ ወጌሻ ጋር አትሄጂም ቤትዬ? ቀላል ነው። እሺ እሺ ቤት ቀላሉን ያርግልሽ። እሺ አይዞሽ እና እሺ ያለ ማርሽ አይዞሽ። እሺ አሹ እንደዚህ አይነት ሰው መሆንን ባቅ ኖሮ እኔ ከአንተ ጋር ስራ አልጀምርም ነበር። እኔ እኮ ጨርሼዋለሁ። ታዲያ ከጨረስኩ አሰማኛ። ደግሞ ለምንድን ነው መድኃኒትህን ያልወሰድከው? ዛሬ መጀመር አለብህ። ትቀልዳለህ እንዴ? ምን ሆነ ነው እስካሁን ዝም ያልከው? አንተ እንደሆነ ቸልተኛ ነህ። እኔ ራሴ እንዳስጀመርኩ እየተከታተልኩ አስጨርሰሃለሁ። ሰውየው የሚቀባ ነው ያለኝ አይደለ? አይደለም የሚጠጣ ነው። በል ጠጣ። በቃ ትንሽ ነገር ነው ያስተካከልኩት።
የሰጠውሽን ሳምፕል ግቢውና ጥያቄ ነው እናስተካክለዋለን። እሺ ወንድሜ አለሜ በ90 ዓመት አጥሮ ያንተ እድሜ ወንድሜ አልድንም እኔም ማታክሜ ወንድሜ ሜ አለሜ ስም ተቀይሮ ይጠራ በስሜ ወንድሜ እየመጣሽ ስጭው በደንብ ጧ አባትህ ሲጠላው እናትህ ስጠላው አጎትህ ሲጠላው ወንድምህ ሲጠላው እህትህ ስጠላው ሲጠላው እንደዚህ ባለቀሰ ሰብሰብ ብለናል አንቺን ለመሸኘት ምንድነው እንዴ? ለቅሶ እኮ ነው። እንደዚህ ካለቀሽ ለቅሶኛውን ነው የምታናጀው። ሰብሰብ ብለናል አንቺን ለመሸኘት ባደግሽበት ሰፈር ቀድመን በመገኘት ይህን ድምፅ ብሰማ ሟቸው እንኳን ሞትኩኝ ነው የምትል። በደንብ አትልቅሻቸው። አውጪው ከዚህ ጋር ለቅሶ አይደል እንዴ? ባደግሽበት ሰፈር ቀድመን በመገኘት ወዳጅ ዘመዶችሽ ሞትሽ እያመመን ለጊዜው ነው እንጂ እኛም ተከታይ ነን። እስቲ ድገሚ። የጊዜው ነው እንጂ እኛም ተከታይ ነን። እስቲ ውረጂ። በቃ ሂጂ ሟቿን ተከታያት። አሁን ይህን ጉሮሮ መንካት በጥበብ ላይ መፍረድ። ስለዚህ በአንድ ቀን ስቱዲዮ ትገቢና አቀናብረው ይሰጥሻል። እሺ? ኧረ እባክህ የዚህን ያህል እርግጠኛ ከሆንክማ አሁን ደውልለት አቀናባሪ። በቃ በአንድ ቀን ትገቢያለሽ፣ አቀናብራ አስወጣሽ። ኪዩ ላይ ነው የምጫነው። አንቺ ከኪዩ ነው ለቅሰው የምትጀምሪው። እንደዛ ችግር የለም። ክሊፑንም ወደ 50 ሰዎችን ፈልግና ጥቁር ልብስ ለብሰው እንዴት ተገናኛችሁ? እኛማ ከስራ እየመጣን ነው። እናንተ ከየት ወዴት ነው? ከቤት እየወጣን እንገይሻለን። ከመኝታ ቤት ስወጣችሁ ቢሆን ማን አያችሁ? ኧረ በስመ አብ። አጋጣሚ በር ላይ ከሳቸው ጋር ተገናኘን፣ አብረን ወጣን። ኧረ እያወጣሽው ነው? ማለቴ ከግቢ ማለቴ ነው። አይ ስቱዲዮ ሙዚቃ እየሰራን ነበር። የሆነች ሜሎዲ ላይ እያስጠናዋት ነበር። ለዛ ነው። እንዴት እንግዲህ እያስለቀሳት ይሆናል። ሰይጣን ያስለቀሰ ክብረ ቢስ። አይ አይደለም፣ ግጥሙን እኔ አይደለሁ የሰራሁላት። ደግሞ ስለ ቅንብሩ ደግሞ አንዳንድ ነገር እያወራን ነው። ለዛ ነው። አንተና ገጣሚ ነው? አዎ። ይሄ ማለት ለቅሶም ይገጥማል። እኔ ዘፈን እንጂ ለቅሶ ሲገጥም አይቼው አላውቅም። ሁለገብ ነኝ። ለዘፈን የሰራሁት ግጥም ነበረ፣ ወደ ለቅሶ ቀይሬ ሰጠኋት። ተመችቷታል። ወደሽዋል አይደል? ለነገሩ ያው ለቅሶና ዘፈንን መለየት የቸገረ ጊዜ ላይ ነው የደረስነው። ስለዚህ አንተ በርትተህ ግጠምላት፣ አንቺም ተገጠሚለት። ባይሆን ክሊፑን እናንተ ትሰሩታላችሁ። ማ እንዴ ምን ሬሳ ሆነን ነው? ለሱ ደግሞ አንቺ ከኔ ሻለት ያለሽ አይመስልሽም? አሹ እፈልጋለሁ፣ የትም እንዳትሄድ እሺ? ሰማይ? አዎ። ቤቲ በፍጹም ከማሌ ጋር ታዲያ ምን ትሰራለች? እኔ በቤቲ በጣም እርግጠኛ ነኝ። በፍጹም ከሳቸው ጋር እኔ ግን እኮ የኔን ሰውዬ ስለማውቀው ካገኘ አይደለም የፈለገ ቢሆን ቤቲ ግን ይሻላቸው ነው። ነካሽ። ለነገሩ ችግር የለውም። አሁን ሰላም ሊወርድ ነው። ለውጥ አለው መድኃኒቱ? ኧረ መድኃኒቱ የሚገርም ለውጥ ያመጣ ነው በማንነቴ ላይ። በቃ አሁን ለውጥ ካለው እሷ ማፋት ትቀምጣለች። ምን ችግር የለም። አዎ በቃ ጥሩ ነው። ና እንግባ እንጂ። አይ አልገባም። ና ግባ። ግድ የለም አልገባም። ታዲያ መድኃኒቱ
እንኳን ለ25ኛ ዓመት የጋብቻ ባላችሁን ይባል አይደለ? እሱን ከላይ ታስገባላችሁ ማለት ነው። ከዛ ከስር ደግሞ የምታደርጓለህ መሰለህ? እናንተ ጨዋ ሆናችሁ በጨዋነት ስላሳደጋችሁ እናመሰግናለን የምትለዋን ከስር ታስገባላችኋል። በጨዋነት ስላሳደጋችሁ ይገባል። ጨዋነት ልጆቻችሁ ታስገባበት አሪፍ ነው። እና መች ይደርሳል? ነገ ይደርስላችሁ። አይደለም ግጠምልኝ ያሉኝ ገጠምኩላቸው፣ አለማምደኝ ያሉኝ አለማመድኳቸው። እሺ ልመንህ። እኔ ከሽባው ጋር ባለው ነገር አንድ ነገር ጠይቄሽ አውቃለሁ እንዴ? ለምን አልጠየቅኝ? ስለማምንሽ ነው ያልጠየቅኩሽ። ምን ነበር ያሽብኝ? የኔና ያንተ ነገር መለየት አለበት። ከዚች ልጅ ጋር ያለህን ግንኙነት ንገረኝ። ኧረ ከዚች ልጅ ጋር ያለኝ ግንኙነት የመጀመሪያው ጎረቤታዊ ነው፣ ቀጥሎ ማህበረሰባዊ፣ ከዛ ህዝባዊ ግንኙነት ነው ያለን። ቀለድክ ማለት ነው? እንቺ አፌሽ አይደለም እንዴ? ኧረ ተይ ሴትዮ ተይ። ደስ ፍቅራችንን በምን መጀመር እንዳለብን ታውቃለህ? በቃ ደስ በሚል ከእናትና ከአባት ምርቃት ደስ አይልም? ከዛ ደግሞ የራሳችን ልጆች ስንወልድ እናትና አባት አንተን በጨዋነት እንዳሳደጉ ነው የምናሳድጋቸው። የአባቴ ልጅ አስተዳደግ በጣም ነው የሚገርመኝ። እንድንሆን የምንፈልገውን ነገር ራሱን እየሆነ የሚያሳይ። እንዴት? እንድንከባበር፣ እኛንም እናታችን የሚያከብርናል። እንዳናመሽ እሱ በጊዜ ገብቶ ያሳየናል። እንድናነብ እያነበበ ያሳየናል። ጠንክሮ በመስራት ጉብዝናን ያስተምረናል። ብቻ አባቴ የቲዮሪ ሰው አይደል፣ ቄ ተግባር ሰው። የእናትና የአባትን ውለታማ መቼም ነው ከፍዬ የማልጨርሰው። አስበዋል። ሙሉ ባል እኮ ነው በጨዋነት አሳድገው ያስረከቡት። እሱንማ ሰርፕራይዝ እናደርጋችሁ ፊት ለፊት ተነግራችኋለች። ቀላል አመሰግናቸዋለሁ። መቼም ማላገኝ እድል እኮ ነው። ሌለሽ አምሳለ ከቋ ነሽ ውሃ በቡናችን ውሃ ቡና። ለምን ነበር የፈለግከኝ? ጊዜን አጣብቤ ነው የመጣሁት። ባለፈው ባፈሰስኩት ዜማ ብዙም ደስተኛ እንዳልነበርሽ ነግረሽኛል። አሁን ግን ትንሽ አዋጄና ጠምጄ ሰርቼዋለሁ። መስማት እንችላለን። ወዜ ነገር የለም። ምን ማለት? ስደውል ስልክ አይነሳም። አስጨነቅኳቸዋል። አስጨነቅኩሽ። መናገር ነበረበት። ምኑን? ይህን ሰሞን ከራሴ ጋር ከባድ ስብሰባ ላይ ነበርኩኝ። ትንሽ ጥሩ አልነበርኩም ነበረ። ከከባድ ጭቅጭቅና ንትርክ በኋላ እኔና እኔ ተስማምተን ሙዚቃ ኃጢአት መሆኑን አውቄ ሁሉንም ዘፈን ተቸዋለሁ። ማን ያለው ዘፈን ኃጢአት ነው? ድምፃዊ ዘሪቱ ከበደና ጠይቂያትም እንደ ሰይፉ ላይ ቀርባ እኮ ዘፈን ኃጢአት አይደለም ብላ ተናግራለች አይደል? ማን ነው ዘፈን ኃጢአት ነው ያለው? እሱ ይቅርሽ። እኔ ከዛ ከትልቅ አገራዊ ንቅናቄ ጽሁፎች ተነስቼ ወደ አንቺ ሙዚቃዎች ገብቼ ልፋቴስ አቅሜስ ያ ሁሉ ያፈሰስኳቸው ዜማዎችስ ያንቆረቆርኳቸው ኃይላዊ ዜማዎችስ የት ይግቡ? እሱ ከንቱ ውዳሴ ነው። እኔ ከዚህ ምድር ላይ አንድ የሚያጓጓኝ ነገር የለም። ህዝቤ በምግብ ቢጠግብም በመንፈሳዊ ተርቦ ነው ያለው። የመንፈሳዊ ረሃቡን ደግሞ አስታግስለታል። ተከተለኝ። እሺ፣ ወዴት? በመንፈሳዊ ህይወት ዋው! አንቺ እኮ እያደርሽ እንደ አዲስ የምጣፍጭ የማር ወለላ የሆንሽ ነፍስ ነገር ነሽ። ቤቢዬ፣ በእናትህ ቶሎ በል እንዳይመሽ፣ ሴትዮዋም እንዳይመጡ። እሷን እዛ ስቱዲዮ እያለች እየጮች ነው። እኔና አንቺ ይልቅ ደስ የሚል ጊዜ እናሳልፍ አይመስልሽ?
አደርገዋለሁ ብዬ ነው። በዚህ መንገድ አገኝሻለሁ ብዬ አልጠበቅም ነበር። እኔ ፈጽሞ አንቺ ላይ እንደዚህ አላደርግም። ፈጽሞ ጎዳሽ፣ ቅስሜን ነው የሰበርሽው። ከራሴ በላይ ነበር እኮ የምወድሽ፣ ከራሴ በላይ። ከዚህ በኋላ የመኖር ሚስጥር የሚሆነው አንቺን መርሳት። እርሶ ትልቅ ሰው አይደሉም? መምከር ባለበት ሰዓት ጎዳሽ። እውነት ጎዳሽ። ጠብቁት። ተወራዳ ቅሌታ እንኳንም እኔ ግን የምጠረጥረው ነገር ነው ያየሁት። እንኳንም አየሁ። የኔና ያንተ ነገር እዚህ ጋር ያልቃል። እኔ ሳምኜህም አላውቅም። ይብላኝ ግን ምንም ለማያውቀው ልጅ ቤቴ የኔ ቤቴ ምንም አታድርጉ ለሚለው ልጅ ይብላኝ እሱ ባለጌ ቅሌታ። ምንድን ነው? እንኳን ለሁለተኛ ዓመት የፍቅር በዓላችን በሰላም አደረሰ። እወድሻለሁ። እኔም እወድሃለሁ። ምንም ቢፈጠር ካንተ ተለይቼ መኖር አልችልም። አንተ ማለት ለእኔ የደስታዬ የመኖሬ ሚስጥር ነህ። በአንተ አልደራደርም። ምን ፈልገሽ መጣሽ? እኔ እረፍት አጣሁ። ሁሉም ሰው ያጠፋል። ይቅር በለኝና በቃ ወደ ድሮ ፍቅራችን እንመለስ። እስከ ዛሬ የለፋውበትን ፍቅር ገደል ከተሽ ይቅር ማለቱን ይቅርልሻል። አንቺ እኮ እኔን ገንዘብ ባለው ሰው የቀየርሽ። ከዚህ በኋላ አብረን ብንሆን እንኳን እንደ ድሮ መቀጠል አንችል። ጥሩ ነገር እንዲገጥምሽ ይፈልጋል። እኔ ጋር ግን እዚህ ጋር ጨርሰን ምንድን ነው የምረጋጋው? ቅሌቱን በአደባባይ እያያችሁት ልታስታርቁ ማለት ነው። መነጋገር አለብን ማሚ። ሁላችንም ተዋርደናል። በቅሌት ላይ ሌላ ቅሌት መከናነብ የለብንም። ከዚህ በኋላ ምንድን ነው የምንመካከረው? እያያችሁት ነው አይደለም? እኔ ሄጄ 80 እስከማወር ድረስ እንዴት እንደቸኮልኩ ብታውቁ። ቆይ ተረጋጊ። ቤት ለማፍረስ ምንድን ነው ጥርሻው? ቤቴን እኔ ነኝ የማፈርሰው? ስንት ዓመት የገነባሁትን ቤቴን እኔ ነኝ የማፈርሰው? እያያችሁት በእኔ ልትፈርዱ ባልሆነ ይልቁን ቀር እንኳን ቁጭ ብለሽ ነው እናትሽ
ልጆቼ እባካችሁ ይቅር በሉ። ልጆቼ እናንተም ለጉብኝት በጠራችሁን ጊዜ ተከብሮ ያስከበረኝን የሀገሬን ባህል ትቼ ከእነሱ ስልጣኔያቸው ይልቅ ብልግናቸው ብሶብኝ እኔም የሰለጠንኩ መስሎኝ እኔም ተዋርጄ እናንተንም አዋርጃቸዋለሁ። እባካችሁ ልጆቼ ይቅር በሉኝ። አውቄዋለሁ። ዘውድዬ እባክሽ ይቅር በይኝ። እኔና አንቺ ብዙ አይተናል፣ ብዙ ለፍተናል። በእኔ አጉል ጠባይ ቤታችንን መፍረስ የለበትም። ይቅር በይኝ፣ ይቅር በይኝ ዘውድዬ። እሺ ይቅር ብያለሁ። መጽሐፉም ይቅር ተባባሉ ነው የሚለው። ለእኔም ንስሐ የሆነኝ እንግዲህ እኔንም ይቅር በለኝ። ይቅር ብዬሻለሁ። አዘነ ልቤ ከልቡ ቀሎበት ምክንያት ሰበቡ ለብዙ ሲያስብ ሲመኝሽ ከቅርቡ ወደቅሽ ለትንሽ። አዘነ ልቤ ከልቡ ቀሎበት ምክንያት ሰበቡ ለብዙ ሲያስብ ሲመኝሽ ከቅርቡ ወደቅሽ ለትንሽ። ከቅርቡ ወደቅሽ ለትንሽ። ድምጽ በጣም ያምራል። እውነት? አዎ በጣም ያምራል። እውነትሽን ነው? አዎ በጣም ያምራል። እስቲ ማርያምን ማርያምን፣ እስቲ ገብርኤልን ገብርኤልን። ያምራል ድምፄ? አዎ በጣም ያምራል። ተመስገን። አዲስ